በሰው ልጅ ለመከበርና ቦታ ለማግኘት ማግባት ግዴታ አይደለም። የሰው ልጅ ማንነት የሚመዘነው በሚሰጠን ክብርና ንቀት ነው። ያገባ ጨዋ ያላገባ ባለጌ የሚባልም ነገር ደግሞ የለም። ነገር ግን ኮሜንት ላይ ያለሁኝ ብዙ ጊዜ ሲንግል ማሞች ላይ ሴቶች ላይ ነው ድሮም ትዳር ይሰትራል፣ ትዳር ያስከብራል፣ ድሮ እስከ ፈታች ሴት ምናምን እንላለን። እና ለመፍታት እኮ የከፈለችው ወይ የከፈለው መስዋዕትነት አለ፣ የሄደችው የህይወት ርቀት አለ። እሷ ጫማ ላይ ወይ እሱ ጫማ ላይ እስካልቆመን፣ የእነሱን ህመም እስካልታመመን፣ የእነሱን ቁስል እስካልቆሰለን ለመሳደቡ ላይ ለምን እንቸኩላለን? ኢቭን በቃ ቀብጣ ፈታች ይባል መጸለይ፣ መልካም ነገር መመኘት፣ ለልጆቿ ደግሞ ጥሩ እናት ወይ ጥሩ አባት እንዲሆን ማበርታት። ብዙ ጊዜ ሴት ልጅ ላይ ነው እንደዚህ አይነት ነገር ቢጠነክረው። ግን እኛ ያጥላላናት እኛ የሰደብናት ሴት ለልጆቿ፣ ለቤተሰቦቿ፣ የራሷ ለሆኑ ሰዎች ደግሞ ውድ ናት። ስለዚህ በቃ መጻፍ ስለቻለን ዝም ብለን ስድብ አንጻፍ፣ መናገር ስለቻልንም አንሳደብ። ስድብ፣ መጥፎ ንግግር፣ መጥፎ ስራ ጭንቅላታችንን ነው የሚያስገምተው። ቆይ እስቲ አንዴ ልብላ፣ ስሜት ያደርጋችሁ ሲያፍጥ ማለት ማስታወቂያ መሰራት መሰልካ። ለማንኛውም አንሳደብ፣ እንጸልይላቸው፣ እናበርታቸው፣ ከጎናቸው እንቁም ከቻልን። ካልቻልንም ደግሞ ዝም ጭጭ እንበል። አመሰግናለሁ።